በቃ ማለት የሆነ ሞራሏ መውደቅ ምናምን ጥሩ ስሜት ግን ራሷን እንትን ማለት ምናምን በጣም ቻሌንጅ የሆነ በፊት ስትሄድ ምናምን የሆነ ነገር ለማስፈጸም እንኳን የሆነ ቢሮ ስትሄድ ምናምን ነገሮች ሁሉ ቅንትንት ነው የሚሏት ቶሎ ነው በቃ የምታፈዛዘው እንደኔ እድለኛ የለም ብላ ነው የምታምነው ደግሞ በጣም እድለኛ ናት ልጅቷ ከዛ ግን በኋላ ግን በቃ ምንም ነገር የማይሳካላት ስትሄድ የሆነ ሰዎች ጥሩ እንትን የነበራቸው ግን በቃ ቢሮ ውስጥ በጣም እንትን የሚያደርጓት የሆነ አንድ ቀን ከቀረሽ ደብዳቤ ይጽፉባታል ምን ይለው በቃ ሰው ተነሳባት ማለት ነው ከዛ እያለቀሰች ምን እያለች በጣም ብዙ ቻሌንጆችን ማሳለፍ ጀመረች ማለት ነው ከዛ የባለ ማግባት እቅድ አልነበራት ምንም አይነት ባል ለማግባት እቅድ አልነበራት ከዛ የሆነ ሰው በህይወቷ ይመጣል ከዛ ሲመጣ በቃ ማግባት ሳትፈልግ ለማግባት ትወስናለች ከዛ ይህን ሰው እንድታገባው አታውቀውም ያቺኛውም ልጅ ከዛ ግን እንደዚህ ስትላት እና በእናትሽ በቃ እንደሌሎቹ ይሄ ያሳዝናል ታስተዋውቃታለች እና ይሄ ያሳዝናል እንደሌሎቹ እንትን እንዳትዩ አልፈልግም ብለሽ እንዳይጎዳ ምናምን ብላ ጉልበቷ ላይ ትወድቃለች